ከምን አደራችሁ የታሚ ምክንያታዊ ድምፅ ወይም ታሚ ሪዝነብል ቮይስ የተሰኘ ፕሮግራም ነው። በመጀመሪያ አድማጭ ተመልካቾች ይህንን ፕሮግራም ፎሎና ሼር በማድረግ ለብዙሃን ታዳርሱት ዘንድ በአክብሮት ጠይቃለሁ። ለአሁን ይዤላችሁ የመጣሁት ርዕስ ከአርሲና ከአክሱም ጀርባ ያለው የሰይጣን እጅ የሚል ነው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሻዕቢያ በሶማሊያ የሚንቀሳቀሰውን አልሸባብ የሚባለውን በዓለም አቀፍ ደረጃ በሽብርተኝነት የተፈረጀውን ቡድን እንደ አውሮፓውያኑ አቆጣጠር ከ2009 እስከ 2011 ድረስ ፖለቲካዊ የገንዘብና የቁሳቁስ ድጋፍ አድርጓል ሲል ከሶ ማዕቀብ እንዲጣልበት አድርጎ ነበር። ምንም እንኳን ሻዕቢያ ድርጊቱን ቢክድም ድጋፉ በተወሳሰበ መንገድ ቀጥሎ ሻዕቢያ የአፍሪካ ቀንድ ሀገሮችን የማተራመስ እቅዱንና ተግባሩን አፋፍሞ ቀጥሎበታል። ጽምዶ የሚል ትስስር ከሻዕቢያ ጋር የፈጠረው የወያኔ አንጃ የዚህ ህብረትና ጥምረት አካል በመሆኑ ነው ኪዳነ አመነ የሚባለው የወያኔ ገረድ በቅርቡ ከአልሸባብ ጋር ትብብርና ጥምረት አለን ሲል በአደባባይ ይፋ ያደረገው። ይህ የሻዕቢያ፣ የወያኔ፣ የአልሸባብ፣ የሞዓ ተዋህዶና የአማራ ጽንፈኛ ጥምረት ኢትዮጵያን በፖለቲካ፣ በብሔር፣ በሃይማኖት ከፋፍሎ የማጫረስና ሀገሪቷን የማፈራረስ አንዱ እቅድ በኢትዮጵያውያን ሙስሊሞችና ኦርቶዶክሶች መካከል ግጭትን መጫር አንዱና ዋነኛ የትኩረት አቅጣጫው ሲሆን ከአንድ የእዝ ማዕከል ከሻዕቢያ በሚወጣ እቅድ በአልሸባብ በተዘረጋው የጽንፈኞች ሰንሰለት አማካይነት የአርሲ ኦርቶዶክሶችን ከጨፈጨፉ በኋላ ሞዓ ተዋህዶ የአማራ ጽንፈኛና ሆድ እንጂ ጭንቅላት የሌለው ደደቡና ደንቆሮው የኢትዮጵያ የሶሻል ሚዲያ ተጽዕኖ ፈጣሪ ተብየው ቡድን ለከርሱ ሲል ለስልጣን ጥመኞች ሴራ ተንበርክኮና ሰግዶ ንጹሐን ኦርቶዶክሳውያንን ለማነሳሳትና ለማሳሳት ራሱ ተመሳጥሮና ሆን ብሎ ያሳረዳቸውን ኦርቶዶክሳውያን አዛኝ መስሎ ቀርቦ እየጮህና እያለቀሰ በአስመሳይነት ሕዝብን በሕዝብ ላይ ያነሳሳል። በሌላ በኩል ደግሞ ሰረቀ ብርሃን የሚባለው እምነት የለሽ አጋንንት ገረድ ከጌቶቹ ከሻዕቢያና ከወያኔ ተልእኮ ተቀብሎ የአክሱም ሙስሊሞችን ሂጃብ አትለብሱም፣ አዛን አትሉም፣ በአደባባይ አትሰግዱም፣ አስከሬን ይዛችሁ በአስፋልት አትራመዱም እያለ በሰው ልጅ ታሪክ በዓለም ላይ ታይቶም ተሰምቶም የማይታወቅ ሕግ አውጥቶ የአክሱም ሙስሊሞችን በተወለዱበት ሀገር እትብታቸው በተቀበረበት ምድር መከራቸውን ያሳያል። ሙስሊሞቹን መብታችን ስለተገፈፈ ደስተኞች ነን ብላችሁ መግለጫ ስጡ ብሎ ያስፈራራል፣ ይደበድባል፣ ያዋርዳል፣ ያስራል። ኢትዮጵያ ውስጥ ሁሉም ትላልቅ ሃይማኖቶች ከመካከለኛው ምስራቅ ወደ ኢትዮጵያ የመጡ እንጂ ኢትዮጵያ ውስጥ የተመሰረተ ሃይማኖት የለም። በሌለ ታሪክ ከመካከለኛው ምስራቅ በገባ ሃይማኖት የሃይማኖቱ መስራችና ፈጣሪ ይመስል ራሱን ከኢየሱስ ጋር አስተካክሎ በሐሰተኛ ትርክ የክርስትና ፈጣሪ እኔ ነኝ፣ አክሱም የክርስትና ቅዱስ ቦታ ነች፣ ሙስሊሙ መጤ ነው የሚል ፋይዳ ቢስ ቱማታ ወሬ እየነፋና እያስነፋ ግጭትና ብጥብጥ ይጠምቃል። በዛሬዋ ኢትዮጵያ የሃይማኖት ተቋማት ሕጋዊ ይዞታ እንጂ ሃይማኖታዊ ቅዱስና እርኩስ የሚባል ከተማም መሬትም ቦታም የላቸውም። በሕገ መንግሥቱ በሁሉም የኢትዮጵያ ክፍሎችና ክልሎች የዜጎች የሃይማኖት ነጻነትና የማምለኪያ ቦታዎች እኩል ናቸው። በአክሱም ከተማ ላይ ኦርቶዶክስ ከሙስሊም ከጴንጤና ከካቶሊክ የበለጠ መብትም ስልጣንም የላትም። በተመሳሳይ በአርሲ ኦርቶዶክስ ከሙስሊሙ ከጴንጤው ከካቶሊኩ ወዘተ ያነሰ መብት የላትም። ሁሉም ሃይማኖቶች በሁሉም የኢትዮጵያ ምድር ፍጹም አንድና እኩል መብት ነው ያላቸው። ይህንን ሕገ መንግሥታዊና ሕጋዊ የዜጎች መብት ክደው ሕዝብን በሕዝብ ላይ ለማነሳሳት ለማባላትና ለማጫረስ አሲረውና ሴራ ጎንጉ ነው ከአርሲውና ከአክሱሙ ኦርቶዶክሶችና ሙስሊሞች ጭፍጨፋ እና እልቂት ጀርባ የተሰለፉት ሻዕቢያ፣ ወያኔ፣ የአማራ ጽንፈኛ፣ ሞዓ ተዋህዶ፣ አልሸባብ ለወዳቸው ያደሩ የሶሻል ሚዲያ ተጽዕኖ ፈጣሪዎች አንድና አንድ ናቸው። አርሲ ኦርቶዶክስን የሚጨፈጭፈውና አክሱም ሙስሊሞችን የሚያሰቃየው እጅ አንድና አንድ ነው። እነዚህ ኃይሎች ኦርቶዶክሶች ቢታረዱም ቢያልቁም፣ አብያተ ክርስቲያናት ቢቃጠሉም ቢፈርሱም፣ ካህናት ቢጨፈጨፉም ደስተኛ ናቸው። ሙስሊሞቹ ቢታረዱም፣ መስጊዶቹ ቢፈርሱም ቢቃጠሉም ቢወድሙም፣ ቁርአን ቢቀደድም ደስተኛ ናቸው። ዋናው ዓላማቸው ኦርቶዶክሱንና ሙስሊሙን ሕዝብ አጫርሰውና አባልተው አፋጅተው በግርግር መንግሥት ጥለው ሥልጣን ላይ መውጣት ብቻ ነው።
ሕዝበ ሙስሊሙም ሆነ ኦርቶዶክሳዊው ምእመን የተደገሰልህን የሞትና የእልቂት ድግስ በአስቸኳይ ተገንዝበህ ራስህን ለራስህ መቆምና ለራስህ ሰላምና ደህንነት ስትል ፈጥነ ተስማማ። በድጋሚ እነግራችኋለሁ፣ ከአክሱምና ከአርሲው እልቂትና ጭፍጨፋ ጀርባ ያለው የአጋንንት እጅ አንድና አንድ ነው። ለአሁኑ አበቃው። አመሰግናለሁ።